ጤና ይስጥልኝ የዝግጅቶቻችን ተከታታዮች፣ ይህ ቁንጅና ሲለካ የተሰኘው ዝግጅታችን ሲሆን በዛሬው ዝግጅታችን ደግሞ ካለፈው ተከታይ የሆነውን ቁንጅናን በቤተ ሙከራ ልኬት አይን እንዴት እናያለን የሚለውን ተከታይ ክፍል ይዘን መጥተናል። የዛሬው ክፍል ወይንም በዛሬው ክፍላችን ዝግጅታችን ጥያቄዎቻችን የሚያተኩሩት ከቁንጅና ጋር በተያያዘ የቆዳ ቀለምን በተመለከተ ይሆናል። የሰዎች የቆዳ ቀለም ምን አይነት ልዩነቶችን እና አመለካከቶችን እንደሚያመጣ፣ በተለይም ጥቁርና ነጭ ብለን የቆዳ ቀለማትን ስንወስድ ምን አይነት ተጽዕኖች እንዳለው የሚያሳዩን ሙከራዎች በቤተ ሙከራችን ውስጥ ደግሞ በጥያቄ መልስ እያነሳናቸው የምንወያይባቸው ይሆናል ማለት ነው። ከዛ በፊት ግን ለትንሽ ደቂቃዎች ዘና እንድትሉ ደግሞ የሚከተለውን ቪዲዮ እጋብዛችኋለሁ። ቁንጅናና የቆዳ ቀለምን በተመለከተ በአጠቃላይ በሁለት ከፍለን ልናያቸው እንችላለን። እነዚህም ሁለት የቆዳ ቀለም አይነቶች ጥቁርና ነጭ ብለን ከፍለናቸው የነጩ ህብረተሰብ ወይንም ማህበረሰብ የጥቁር ቆዳ ቀለም ያላቸውን እንዴት እንደሚመለከታቸው፣ ጥቁሩ ማህበረሰብ ደግሞ በነጩ ማህበረሰብ ወይንም የነጭ ቆዳ ቀለም ያላቸውን እንዴት እንደሚመለከታቸው የተለያዩ የመወያያ ጥያቄዎችን በማንሳት የሚፈጠሩትን ልዩነቶችና በቁንጅና ውድድር ላይ የሚያመጧቸውን ተጽዕኖዎችን ማየት ያስችለናል። በተለይ ከቆዳ ቀለም ጋር ተያይዞ ብዙ ተዛብተው የሚታዩ ነገሮች አሉ። የዘረኝነት ወይም የቆዳ ቀለም ልዩነቶችን በማምጣት አንዱን የበላይ አንዱን የበታች የማድረግ፣ አንደኛው ሌላኛውን የመናቅ ሁኔታ የሚፈጠርበትም አጋጣሚዎች ብዙ ስለሆኑ ይህም በተመለከተ በሁለት ከፍለን እንመልከታቸው። በዚሁ መሰረት የመጀመሪያው ጥያቄ ሊሆን የሚችለው ነጭ ቆዳ ያላቸው ነጭ የቆዳ ቀለም ያላቸው ህዝቦች ወይም ማህበረሰብ ህብረተሰብ በድንገት ጥቁር ቆዳ ቀለም ያለውን ሰው ቢያዩ ምን ይሰማቸዋል? በአኗኗራቸው ፈጽሞ አይተውት የማያውቁት ጥቁር የቆዳ ቀለም ያለው ሰው ድንገት በማህበረሰቡ ውስጥ
ቢታይ ምን አይነት ስሜት ነው የሚፈጠርባቸው? እንዴት ነው ሪአክት ወይንም ግብረ መልስ የሚሰጡት? እስቲ የሚሰማቸውን ስሜት ለማሰብ ወይም ለማብላላት ሞክሩና ከዚህ ጋር በተያያዘ አንዳንድ እውነተኛ ታሪኮችን እንጠቅስላችኋለን። እናንተም ከዛ ብዙ ነገር ትማራላችሁ ብለን ተስፋ እናደርጋለን። የጥንቷ ግሪክ ታሪክ ጸሐፊ የነበረው ሄሮዶተስ ለመጀመሪያ ጊዜ ወደ አፍሪካ ሲመጣ የአፍሪካ ምድርን የረገጠው በግብጽ በኩል ነበረ። የግብጽን ምድር ከሜዲትራኒያን ተሻግሮ የግብጽ ምድርን ሲረግጥ ትንሽ ዝቅ እንዳለ ወደ ሱዳን አቅጣጫ በአሁኑ ዘመን ማለት ነው ያገኛቸው ህዝቦች እጅግ የሰለጠኑ በጣም የረቀቁ ከመሆናቸው በተጨማሪ የቆዳ ቀለማቸው ጥቁር ነበር። በመሆኑ ሄሮዶተስ በአጠቃላይ እነዚህን ጥቁር ህዝቦች ስም ሰየመላቸው። በግሪክ ቋንቋ በግሪክ አተረጓጎም ስም ሰየመላቸው። እነዚህ ህዝቦች ሰውነታቸው ላይ ቆዳቸው ሲታይ፣ ፊታቸው ሲታይ የጠቆረ ነው። ከለመደው ውጪ ነው። አካባቢው ፀሐይ የሚበዛበት ሙቀት ያለው ስለሆነ ፊታቸው ሁሉ በዛ በፀሐይ የተቃጠለ ስለመሰለው በዛን ጊዜ ባለው ግምት እነዚህ የፊት ቆዳቸው የጠቆረ ህዝቦች ብሎ ይሰይማቸውና ይኸው ቃል በግሪክ ቃል ኢትዮጵያ የሚለውን ቃል ፈጠረ። እንግዲህ በዚህ መልኩም ነው መላው አፍሪካ ኢትዮጵያ ይባል በነበረበት ዘመን የዚሁ የግሪክ ጸሐፊ የሄሮዶተስ ስያሜም ነው። በግሪክ ኢትዮጵያ የሚለው የጥቁር ፊት ገጽታን የሚያመለክት ትርጉም ስላለው ነው። እነዚህ ህዝቦች ቆዳቸው የጠቆረው ኃይለኛ የፀሐይ ብርሃን ያለበት ሙቀት ያለበት አካባቢ በመሆኑም ነው ብሎም ስለሚያስብ ቆዳቸውም እንግዲህ የመጥቆሩ መነሻ ከአካባቢ ከጂኦግራፊያዊ አቀማመጥ ነው የሚል ግንዛቤ ነው የያዘው። በወቅቱ በመጽሐፍቶቹ በታሪክ መጽሐፍቶቹ ሲጽፍ ያስቀመጣቸው። በአሁኑ ዘመን ደግሞ በተለያዩ የነጩ ማህበረሰብ ባለበት አካባቢ አፍሪካውያን ወደዛ ማህበረሰብ ሲገቡ ነጮቹ ጥቁሩን ቆዳ ሲያዩ በመገረም በመደነቅ ያያሉ። እንደውም በቅርቡ ካጋጠሙኝ የተለያዩ ሰዎች በተለይም ሴት እህቶቻችን ያጋጠማቸውን ታሪክ ሲነግሩኝ ነጮቹ እጃቸውን ቆዳቸውን እየዳሰሱ ያዩ ነበረ። የጥቁሮቹን ማለት ነው፣ የአፍሪካውያን በአጠቃላይ የጥቁር ቆዳ ቀለም ያላቸውን በእጃቸው እየነካኩ ያንን የተለያየ ጥያቄ በማንሳት ይጠይቋቸው እንደነበረ፣ እንዴት ሊሆን ቻለ? ምንድን ነው? ሲነኩም ደግሞ ቆዳቸው የሆነ ጥቁር ቀለም የተቀባ ወይንም ጥላሸት የተቀባ ስለሚመስላቸው የሚለቁሉ እየመሰላቸው በጣታቸው እየፈቀፈቁም ለማየት ይሞክሩ ነበር።
ይህ እንግዲህ ያለ ምክንያት አይደለም። ሰዎች በተፈጥሮ ሁሉም ሰው አንድ አይነት ከቆዳው ቀለም በስተቀር ጥያቄ ሲነሳባቸው የሚያደርጉት ነው። ያ ቆዳ እንዴት ሊሆን ቻለ? ከኔ የተለየ እንደዚህ አይነት ቀለም ያለው ቆዳ ከየት መጣ? የሚል ጥያቄ ውስጣቸው ስለሚያጭርባቸው ነው ያንን የሚያደርጉት። ከጊዜ በኋላ የበላይና የበታችነት የሚመጣው ከጊዜ ከዘረኞች ጋር ተያይዞ የመጣ ጉዳይ ስለሆነ ያ ሌላ መልክ ሲኖረው፣ በአጠቃላይ ግን በተፈጥሯዊ በሰው ልጅ ባህሪ መሰረት ቆዳቸውን ነጮቹ የጥቁሮቹን ቆዳ እየነካኩ ቀለሙ ይለቃል፣ የሚለቅ ነው ብለው ይመራመሩ ይጠይቁ ነበር። ይሄ እውነተኛ ታሪክ ነው። ከቅርብ ጊዜ ወዲህ ብዙ የተለያዩ ቦታዎችን ሰዎችንም ጠይቄ የሚነግሩኝንም ሁሉ ነው የማቀርበላቸውና በዚህ መልኩ ያዩ ነበር። እንደውም አንድ አጋጣሚ በአንድ ወቅት ከዚህ በፊት ዩኒቨርሲቲ ተማሪ በነበርኩ ጊዜ አንድ መምህሬ ነበር፣ የቋንቋ መምህር፣ የእንግሊዝኛ ቋንቋ መምህር ነበር እና አንድ ወቅት ለከፍተኛ ትምህርት ወደ እንግሊዝ ሀገር ሄድና እዛ የማስተርስ ፕሮግራሙና ቀጣይ ፕሮግራሞቹን በሚማርበት ወቅት እዛው ነጭ ጓደኛ አብሮት የሚማር ያገኝና ያ ነጭ ጓደኛው ወደ ቤቱ ጋብዞት ሄዳል። እዛው እንግሊዝ ሀገር እያለ ነጮች ማለት ነው። ይህ ወንድማችን ኢትዮጵያዊው ጥቁር አፍሪካዊ እዛ ቤት ሄድና እዛ ቤት ትንሽ ልጅ ነበር። ይህ ትንሽ ልጅ ይህንን ኢትዮጵያዊ ወይንም አፍሪካዊ የሆነው ባለ ጥቁር ቆዳ ቀለም ሰው ድንገት ሲያይ በጣም ይደነግጥና በፍራቻም ያለቅስና ይሸሽም እንደነበረ ነው ይህ መምህራችን እያጫወተን በሚገርም ሁኔታ ስለ ቀለም ልዩነትና ዘረኝነት ከሚለው ጋር በተያያዘ በአንድ ወቅት በነበረን ውይይት ማለት ነው። በጣም ልጁ ፈርቶ በፍራቻ እያለቀሰ እየሸሸ ወደ መኝታ ክፍል ወደ ሌላ ክፍል ሲሄድ ገባውና እንደ ይሄው መምህራችን እንዳወራለን ስለገባኝ ከዛ ቶሎ መሄድ ፈለግኩ። የቀለም ልዩነት ድንገት ሲያዩት ይህንን ማለት ባህሪ ሊያስከትል እንደሚችል ነው ግንዛቤ ያገኘው። ያ ልጅ አይቶት የማቀው የቆዳ ቀለም ነው ያጋጠመውና ያ አስፈርቶት ነበር። እሱ ልጁ የለመደው ነጭ ቆዳ ነው። በሚኖርበት ቤተሰብ መካከል ማህበረሰብ ውስጥ ጥቁር ቆዳ ያለው ሰው አይቶ ስለማቅ ስላስፈራው በጣም እየጮኸ እየሸሸ ያንን አጋጣሚ ይኸው መምህራችን ነግሮን ይሄም አሁን ላለው ዝግጅቴ እንደ ግብዓት እንዲያገለግለኝ ብዬ ነው ያነሳሁት። እንግዲህ በነጩ በጥቁሩ አካባቢ ያለው የቀለም ልዩነት እንዴት እንደሚታይ መጠነኛ ግንዛቤ ይሰጠናል ብዬ አስባለሁ።